ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ ውድ ቤተሰቦቼ? ዛሬ በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁት የሌና ድራማ ክፍል 47 ይዘላችሁ ቀርባለሁ። እስከዛ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ቤተሰብ ሁኑ እላችኋለሁ። ዴሊና ሳሎን ያጸደች ያለች፣ ከዛ ደስታ ይመጣል በጀርባዋ። ከዛ ደስታ መጥቶ ሰላም ዴሊና ይላታል። ከዛ ምንድነው እንዴት ነው የመጣኸው ትለዋለች ዴሊና ለደስታ። ምትሰራ ነው የመጣኸው? ደንግጣ ማለት ነው። ለምንድን ነው ያደነገጥካኝ? በጀርባ መጥተህ እኮ እኔ ደንግጫለሁ አላየሁም ትለዋለች ዴሊና ለደስታ። ከዛ እንደዚህ የተነጋገረ ያለው ሁለታቸው በሳላ። ከዛ ቤዛ ተደብቃ በር ላይ ትሰማለች ማለት ነው። ከዛ ያዳመጣቸው ምን እንደሚሰራ ምን እንዳረጉ ያለው ያዳመጣቸው ነበረች። ከዛ ዴሊና ለደስታ ምን ትሰራ ነው የመጣኸው? ሰላም ልልሽ ነው የመጣኸው ይላታል። ሰላም በልኝ ስላት እኔ አለብልህም ውጣልኝ ትለዋለች ዴሊና ለደስታ። ምንድነው? ለምን? እኔ እኮ ሰላም ልልሽ ነው የመጣሁን፣ ለምን እንደዚህ ትሆናለሽ? አጭሁ ቀስ በይ ይላታል ደስታ ለዴሊና። ዴሊና በጣም ስሜታዊ ሆና አንተ ተደበቀ የምትመጣው ለምንድን ነው ትለዋለች። እኔን አንቺ ሰላም ነው የሚለው የመጣሁ እንጂ ተደብቀ አይደለም ይላታል። ቤዛ በጀርባ ሆና ታዳምጣለች። ሁሉም ነገር እያየች ነው። ዴሊና አታውቅም። ከዛ ደስታ ወጣልኝ ብላት ገና ሰላም ሳይብላ ሰላምታው ሳትቀበል ወጥቶ ሄደ ማለት ነው። እንደዛ ያለው ቤዛ ተደብቃ ትሰማ ነበረች እና እሱ ከሄደ በኋላ ደስታ ወደ ሳሎን ወደ ዴሊና ትመጣለች። ከዛ ዴሊና ከምን እያወረሽ ነበረ ትላታለች። እኔ ከራሴ ነው እንጂ ከለምን ማናወራለሁ ትላለች ዴሊና። አንቺ ብቻሽ እንዴት ነው የምታወሪ ትላታለች። እኔ ብቻ ነው እያጸዳሁ ስለነበረ ብቻ ነው ያወራሁ ነበረ። አንቺ አትዋሺ፣ እኔ እኮ ይሰማ ነበረ፣ ያየሁ ነበረ፣ ድምፅም ነበረ፣ ጩኸት ነበረ። ለምንድን ነው እንደዚህ የምትይ? ዴሊና ደግሞ እንዳታቀኝ እሳ አያየችም እንጂ እሳ በጀርባ ያየች ነበረት ማለት ነው። ቤዛ ዴሊና አታቅም፣ የምታያም መሆኑ አታቅም። ከዛ ያየች ስለሆነች እኔ አይቻለሁ ሰምቻለሁ ሳይሆን እኔ ድምፅ ሰምቻለሁ ትላታለች። ዴሊና ደግሞ ድርቅ ብላ እኔ ብቻ ነኝ ነበርኩ ማንም ሰው አልነበረኝም ብላ ድርቅ ትላለች ማለት ነው። ከዛ ቤዛ በጣም ስሜታዊ ሆናለች ማለት ነው። ለምን እውነቱ አትነግረኝም ትላታለች። ደስታ ምን ሰራ ነው የመጣው ትላታለች። አንቺ ግን እንድትጠነቀቅ ነው የሚሻለሽ፣ እንደዚህ ሳይሆን መጠንቀቅ ነው ያለብሽ ብላ አፈራርታ ትሄዳለች ቤዛ ለዴሊና። ሌላ ነካለች ቁርስ ሰርታ ምርጥ አድርጋ ሰርታ ወደ ክላስ ይዛ ትመጣለች። ከዛ ዴሊና አንቺ እኮ የኔ ሀሳቢ ብለው ይቀበላታል። አንቺ እኮ የኔ ሀሳቢ ነሽ ይላታልና እኔ እንድትቆርስ እንድትበላ ሳላ እንዳተረበሽ ብዬ ነው እንደዚህ እየመጣሁልህ ትለዋለች። ለካሌድ ዴሊና ምርጥ የሆነ ቁርስ ነው እየመጣሽልኝ አመሰግናለሁ ይላታል ካሌድ ዴሊና። ሳሎን ከሌላ እንዳትረበሽ ብዬ ነው እዚህ እንድትበላ ስለፈለግክ ነው ትላለች። ከዛ ካሌድ የኔ ሀሳብ የኔ ሰላም እኮ ነው የምትጨነቂ አንቺ ይላታል ማለት ነው።
አዎ እንዳተረበሽ ብዬ ነው እዚህ እንድትበላ ያሰብኩ ያመጣሃለህ ትለዋለች። ደህና ነካለች። አብይ ምስሌን የኮነን ታስቢ አንቺ ይላታልና ደህና ደግሞ ይኸው አዎ እኔ ካንተ ውጭ ለማንም አላስብም ትለዋለች። አንቺ ሁሌ አጠገቤ ስትሆኒ እኔ አጠገቤ ሲሆን በጣም ሰላም እንደሚሰማኝ ይላታል ማለት ነው። ካሌድ ነደሌና ካሌድ ነደሌና ደሌና ደግሞ እኔ አንተ ጎን ሲሆን ሁሌ እኔ ጭንቀቴን የሚረሳው ትለዋለች። ደግሞ ደሊያና አሁን ግን አብረን ቁርስ እንብላ አይደል ይላታል ካሌድ ደሊያና። አይ ካሌድ አሁንማ ሰው ካየን እኮ ሌላ ነገር ችግር ነው የሚፈጠረው ትለዋለች። ዳሊያና ምንም ችግር አይፈጠርም፣ እዚህ እኮ የእኔ ክላስ ብቻ ነው፣ አንቺና እኔ ብቻ ነው እዚህ የሚሆነው፣ ሌላ ሰው አይመጣም፣ አትፍሪ ይላታል ካሌድ ለዳሊያና ይላታል ማለት ነው። ዳሊያና ደግሞ እሺ ችግር የለም ብላ ታጎርሰዋለች። እኔ አንቺ ጠገቤ ስትሆን ነው ደስታ የሚሰማኝ፣ ሰላም ይሰማኛል ሁሌ ይላታል ካሌድ ለዳሊያና። ደግሞ በጣም የሚጣፈጭ ምግብ ነው የሰራሽው ይላታል ካሌድ። አዎ በፍቅር እኮ ነው የምሰራው ትለዋለች። እና ስሙ በጣም ነው የምትወድኝ ይላታል ካሌድ። አዎ ትለዋለች ዳሊያና። የሚጣፈጠው ምግብሽ ሲላት፣ አዎ እኔ እኮ በፍቅር ነው የምሰራው ትለዋለች። የምርሽ ነው እውነትሽ ነው እንደዚህ ያህል ነው የምትወደኝ ይላታል ካሌድ ለዳሊያና። አዎ እኔ ከምታስበው በላይ ነው የምወደኝ እና እኔ ህይወቴን ሙሉ የምሰጠክ ምንም አይቆጨንም ትለዋለች ዳሊያና ለካሌድ ትለዋለች ዳሊያና። ካሌድም እኔም እንዳንቺ ነኝ፣ ከአንቺ ውጭ ማንም ሰው እንዳይ አልፈልግም ይላታል ማለት ነው። ካሌድ ለዳሊያና ወደው ይላታል። ዳሊያና ደግሞ የሁሉም መሰናክል የሚገጥመን ግን አይከብድህም ትለዋለች። እኔ ከአንቺ ጋር ከሆንኩ የመጣ መሰናክል ሁሉ ያልፋለሁ ይላታል ካሌድ ለዳሊያና ይላታል። ከዛ ዳሊያና ካሌድ አንተ እኮ የኔ ጠንካራ ነህ ትለዋለች። ካሌድም አንቺ የኔ ህይወቴ ብርሃን አንቺ ነሽ ይላታል ማለት ነው። አንዳንድ ጊዜ ሳስበው ህልም ሆነ ነው የሚታየኝ ትለዋለች። ዳሊያና ህልም አይደለም እውነት ነው ይላታል ካሌድም ለዳሊያና። እውነተኛ ነው የኔ ብርሃን አንቺ ነሽ፣ የመጨረሻን የመጀመሪያን ፍቅራችን አንቺ ነሽ ይላታል ካሌድ ለዳሊያና። የኔ ቤት አንቺ ነሽ ብላ ዳሊያና የኔ ቤት ያልካኒ ብላ ትደነግጣለች። አዎ አንቺ የኔ ቤት ነሽ ይላታል ካሌድም። አንቺ እኮ የልቤ እመቤት ነሽ ይላታል ዳሊያና። ደስ ይላታል እንደዚህ ስላ፣ እንደዚህ ማለት እኔ በጣም ትልቅ ከዚህ በኋላ አንቺ የኛ ቤት ሰራተኛ አትሆንም ይላታል ለዳሊያና ካሌድ። ካሌብዬ እዚህ እኔ ለመስማትም የኔ በጣም ትልቅ እድል ነው ትለዋለች ዳሊያና ለካሌብ ትለዋለች። ከዛ ዳሊያናዬ እውነት ነው ሁሉም ነገሮች ሁሉም አስተካክዬ አንቺ የኛ ሰራተኛ አትሆንም ይላታል ካሌብ ለዳሊያና። ነገሮች ሁሉ አስተካክዬ የራሴ የሚውለው ሁሉም አቅርብ ይሆናል ይላታል
ካሌብ ደሊና ደግሞ ዘን ቀን እኔ በጉጉት ይጠብቃለሁ ትለዋለች። ካሌብ ናዬ አንቺም ፊትሽ ትንሽ የጭንቀት ያሳያልና አንቺ እስኪ አንድ ጉርሻ ጉርሺ ይላታል ካሌብ ለደሊና። በጭንቀት ፊትሽ አለ የሚያሳይ እና አንድ ጉርሻ እስኪ ጉረሺ ከጠፋ ይላታል። አይ ካሌብዬ እኔ አንተ ጎንህ ከሆንኩ ሁሉም ጭንቀት እኮ ይጠፋል፣ ምንም ጭንቀት የለኝም ትለዋለች ደሊና ለካሌብ። ምንም እንድትፈሪ እኮ የኔ ነኝ በቃ ይላታልና ደሊና ደግሞ እኔ በቃ እንደዚህ ስትለኝ በጣም ደስ የሚለኝ ትለዋለች። አንቺ እኮ ከዚህ በኋላ የኔ ነሽ ይላታል። አንተም ከዚህ በኋላ የኔ ነህ ይባላሉ፣ እንደዚህ ይባላሉ። አንተ ለኔ ነህ፣ አንቺ የኔ ነሽ ይባላሉ። ካሌብዬ የመጣ ይምጣ፣ እኔ ግን ከጎንህ መቼም አልለይህም ትለዋለች ደሊና ለካሌብ። እዚህን ቃል የተናገርሽው እኔ በልቤ ውስጥ ይዛለሁ ይላታል ደሊና ካሌብ። ካሌብዬ አሁን የቁርስ ሰዓት ስለሆነ ቁርስህን መብላት አለብህ ትለዋለች። ደሊናዬ ምንም ይሁን አዎ ትክክል ነሽ እና አሁን አንቺ ከጠገቤ ሆነሽ አብረን እንድንበላ ነው የምፈልገው ይላታል ካሌብ ለደሊና። እንበላና እኔ በአንቺ ኢድ ነው መጉራሽ የምፈልገው መብላት ይፈልጋለሁ ይላታል። ደሊናም እሺ ችግር የለም ብላ ተጎርሰዋለች። ቤዛ የተጠረጠረች ወደ እናት የካሌብ ትሄዳለች እና ከዛ ሄዳ እማዬ የሆነ አዲስ ነገር አለው ንንገርሽ ትላታለች። ምንድን ነው? ምን ተፈጥሮ ነው ትላታለች። እሳ ለመገጫጨት ነው የምትሞክረው። ምን ተፈጥሮ ነው? ምን ሆነች ነው ስትብላት ደስታና ደሊና ሳሎን ላይ አንድ ላይ አይቻለሁ እና ምን የሰራ ነው? ደሊና ከሁለት ሰው ነው የሆነችው፣ ከካሌብና ከደስታ ነው የሆነ ግንኙነት ያላቸው ነው የሚመስሉ ብላ ተቃጥራለች ማለት ነው። ግን አዲስ ነገር አታጭም ትላታለች። ና እኔ እኮ አይቼ ነው ደስታ ወደ ሳሎን መጥተው ከደሊና ጋር ነበረና እኔ ደግሞ ስላየኋቸው ነው ብላ ተቃጥራለች። ለመጣላት ማለት ነው። ተሞት ነበረ በአይኔ ነው ያየኸው እማዬ እና ደሊና ስትጮህበት ከበረሮ ሲወጣ ስሮጥ ነው ያየሁ ትላለች። ደስታ መጥቶ ነበረ? አዎ መጥቶ ነበረ ትላታለች ማለት ነው። ለመሳመን ብዙ ነገር ለመጣላት የሞከረት ነው ቤዛ ማለት ነው። ያልሽኝ ነው ደስታና ደሊናስ አንድ ላይ ነበሩ ያልሽ ነው ትላታለች። እና አዎ እማዬ አይቻለሁ ትላለች። ከዛ እና እኔ ከሚያየው የሆነ የተደበቀ ግንኙነት እንዳለባቸው ነው የሚገባኝ ትላታለች ማለት ነው። አንቺ ምን ያወራሽ ነው እንደዚህ ስትልሽ? ካሌብም አያምንሽም ብላ ትላታለች። ኧረ ተይ ቤዛ፣ ምንም አይነት ግንኙነት አይኖራቸውም፣ ዝም ብለሽ እንደመጣልሽ አታውሪ ትላታለች። ኧረ ይኖራቸዋል፣ እኔ እኮ አይቻለሁ ትላለች። ድርቅ ብላ ማለት ነው ቤዛ ደስታ እንደዛ ነው እንደ ሴር ያለው ሰው እኮ ነው እዚህ በቀልል አይደለም ትላታለች። እኔ እኮ አይቻለሁ ብላ ድርቅ ያለት ነው ቤዛም ለመጣላት ለመለያየት ማለት ነው። ለደሊና የተበቀለታ ነው። እውነትሽ ንገረሽ ማዋዬ፣ የእውነት ይሆን የውሸት ይሆን እኔ ምንም አያገባኝም ብላ ደግሞ ትደርቃለች።
ከዛ አንቺ ምን ያልሽን ነው ትላታለች። ነገርሽ ግንኙነት ይኑራቸው አይኑራቸው እኔ ግን እንዳለባቸው አምስዬ እጠቅማቸዋለሁ ትላለች። ድርቅ ብላ ማለት